ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ አላችሁ? እኛ ደህና ነን። እናንተ ደህና ናችሁ? በሀገር ውስጥም በውጭም ያላችሁ ከሀገር ውጭ ያላችሁ በሰላም ለሀገራችሁ ያሰባችሁ ተሳክቶ ፍሬያችሁ አፍርቶ ኪሳችሁ ሙልት አካውንታችሁ ሙልት ብሎ በሰላም ለሀገራችሁ ያውቃችሁ። እዚህም ያላችሁት ደግሞ እድሜ ጤና ሰጥቷችሁ ያሰባችሁት ሁሉ ተሳክቶላችሁ በሰላም በጤና ያቆያችሁ ያቆየን እና እኛ ደህና ነን። እንዴት ነው ዛሬ? ምንድነው? ቅዳሜ ነው። ምሳ እንብላ። ምሳን በለል በኋላ ቡና ስናፈላ ደግሞ እንገናኛለን። ትንሽ አሁን ሀይድ በላችሁ ብዬ ነው። እንትን እንዳልኩሽ ወሰደ ያደረኩበት ነው። ግን እኔ ስለሆነ ኬት ነው ያየሽው? ኬት ነው ያየሽው? ምን የተማርኛ ነው? ወሰለ ያልኩ ነው። በተተካለ እንደውም በቀደም ምንድነው ያለቻት? አትክልት ቢ ብላሻለች። ትበለኝ ግን በዚህ እንደዛ አይደል? አይ አልመረጠችልኝ። እንኳን ደስ ያላችሁ ለልጆቻችን የ3 ዓመት ወጪያቸውን የሚሸፍን ይወጣ። እንዴት ናችሁ ግን? ደህና ናችሁ? ሳምንቱ እንዴት ነበር? ወይዶአችን 2 ሰብስክራይባችን 2 ነው እኮ ሰብስክራይብ ያለን ማለት ባይዘው በጣም የተናደድኩባችሁ ነገር በዚህ አጋጣሚ ልንገራችሁ ነው። አዲሶች ነን ብዬ በቃ ነገራችሁ መቼስ እኔ ዕውቀት ኖሮኝ አይደለም የምሰራው እዚች ጋር በቃ ያለኝን ቤት ውስጥ ውሎዬን በቃ ብሎግ በሉት መሰራው ምንም አይነት ዕውቀት ከኔ ለማግኘት አይደለም ሰብስክራይብ የምታደርጉኝ። እርግጠኛ ነኝ አሳዝኛችሁ ምናምን በቃ ለሞራል ሊሆን ይችላል ነው። ምክንያቱም ፎሎወር ሰብስክራይብ አድርጉኝ ብያችሁ ነበርና አደረጋችሁኝ። 4 ሰብስክራይብ ነበረኝና በጣም ይገርመኝ። ዋው በቃ 4 ሰብስክራይብ አለኝ ብዬ በቃ እኔ ባቀበ ተደሰትኩ። እና እግዚአብሔርን ተደሰትኩ። በቃ ሰብስክራይብ እንደሰዎቹ 4 ሰብስክራይብ አለኝ ብዬ ከዛ በስንተኛው ቀን ነው 2 ሰብስክራይብ ጠፍቶ 2 ሆኖ አገኘሁት። ከዛ ቆይ እንቅልፍ አልወስድ ብሏቸው ነው መሰለኝ። ምክንያቱም በቃ ያቺን ሰብስክራይብ አድርጌያለሁ። አሁን ላጥፋት አቁነጠነጣቸው። ቆይ ጠዋት ይንጋልኝ እንጂ በቃ ልክ ይመስለኛል። ልክ ቤታችሁ ባህራጅ ይሸጣል የተባሉ ነው የሚመስሉት። እውነት ምን ችግር አለ? ቆይ አንዴ ወይም ደግሞ አንዴ ሰብስክራይብ ካደረጋችሁ በኋላ በቃ አትነካኩ፣ ተውት። ወይም ደግሞ ከነ መፈጠሩ መጀመሪያ አታድርጉኝ፣ አትዩኝ። እውነት እግዚአብሔርን ይደብራል። አንዴ አድርጎ ከዛ በኋላ ማንሳት ልክ አይደለም። ይሄ እውነት ተገቢ አይደለም። ከመጀመሪያውም አስባችሁበት በቃ ከኔ ትምህርት ታገኛላችሁ። የምታገኙት ነገር አለ እያልኳችሁ አይደለም። ምንም ታገኙ አትችሉም። ግን እንደው ለሞራል ምናምን በሚለው ነው። ግን መጀመሪያ ስታደርጉ አስባችሁበት አድርጉ። ላድርግ አላድርግ ብላችሁ እንጂ ካደረጋችሁ በኋላ መልሳችሁ ስታነሱት በጣም ነው የሚደብረው። እውነት በጣም ነው የሚደብረው። እነዛ 2 ሰዎች ባገኛችሁ በጣም ነበር የምንጣላ። ለማንኛውም ወዳችኋለሁ። አሁንም ሰብስክራይብ አድርጉን። እንወዳችኋለን። አዲሶች ነን፣ አበረታቱን። አንቺም የሆነ ነገር ላይ አውሪ መስመስ ነጥሳት ምንም አታውሪ። ያይሽ ሰላም ቢያቸው አውሪ። እንዴት ናችሁ? ደህና ናችሁ? ቢያቸው እንዴት ናችሁ? ደህና ናችሁ? አውሪ። ምን ላውራ? አውሪ። እሺ ምን የምታወሪልኝ ነገር የለም? ባይሆን ደግሞ ልጅልሽ ምን ነበር ብለሽኝ የጀመርሽው? እኛ ትምህርት ቤት የሆነች አስተማሪ አለች። ባለፈው እንደውም እዚህ ጉሊቱ ጋር አግኝተናት ነበር። ስለዚህ ስታልፍ እኛ ትምህርት ቤት ወይኔ ስታምር ነው ምስቲ እኛ ትምህርት ቤት ናት አስተማሪ ናት ብዬሽ ነበር። ልብ አላልኩም፣ አላስታውስኩም። ግን ይሆናል አይ ነው እንደምትስታውሽ ያው ለመንገር ያህል። ከዛ ምንድነው ሶሻል ክፍለ ጊዜ ነበር ባለፈው ከሳችሁ አስተማሪ እሱ ነበር። ከዛ ምን ልሰራ እንደመጣች አላውቅም። ብቻ በረን ኮክታው እናንተ ጋር እኛ ክፍል ነበርና እኛ ደግሞ ስራ አሁን ፈተና አይደለ ስራ የለውም ቁጭ ብለን አስተማሪ። ከዛም ኮኮች በር አንኳኩታ ቆመች። ከዛ ትቸር አስተማሪ ጠራ ምናምን አለ። ከዛ ወጣ ነበር። ሲወጣ ተማሪ ጮኸ። የሆነ እንዴት ልበልሽ እንደማውሽ ማጠጥ ነገር ጮሁ። ለምን እኔና ሱለና ወሬ ይዘናል። ጭራሽ አልሰማንም። ዮርዲም ነገር ነበርችና አልሰማንም። እንዴ ምናምን ብለን ወሬ እያወራን ጭራሽ አልሰማንም። ማን ጮህ ከዛ ክፍል እንዳለ ጮሁ። እኔና ሱ ወይኔ ስታምር ስንባባል ጮሁ።
ወይኔ ከዛ ጮሁ ምንም ነገር ዞርና ማን እንደጮኸ አይታችኋል። ግን ሁሉም ተማሪ ነው ጮኸው፣ ግን ያልጮኸውን አስነሳ። ያጣምዷቸዋል። መጀመሪያ ምንነትን ገምቱ። በእምነት በእምነት ጓደኞች ሶሻል ነው። ተነስቶ አስወጣቸው። ከዛ አስተማሪ ላይ መንጓጠጥ ብሎ ደብዳቤ ጽፎ እውነቱን ነው። ለምን ይስቃል? አስቆሟቸው። ጽፎ ሰጠ ለማንና ለሃይለንኬ ዲሲፕሊን ኮሚቴ ብሎ። ምን እንዳደረጉ ማለት ነው። ምን እንዳደረጉ ጽፎ ከነ ስማቸው ጽፎ ሰጣችሁ። ከዛ ያስጀመረችው ደግሞ ሩት ናት። ጩኸቱን ሳስጀመረም እኔ ደግሞ ማንንም አላየሁም። ማን ይጮህ ከዛ ሩትን ሰመር እሷ ናት ያስጀመረችው አለች። ተናዳ እውነቷን ነው አይደለም? የእውነቱን መውጣት ያናዳለው ያጮኸው ከሚወጣ ከዛ ሩት ናት ያስጀመረችው ነው ስትል አይደለሁም እኔ ብላ ሩት ደግሞ ተቀሰች። ጮኸቷል አስተማሪ እያለ ምን ጮኸች? ምን አይደለሁም ብላ አይደለሁም እናንተ ሁሉ ጊዜ እኔን ስም ማጥፋት የሩት ቀልቃላ ናትና ደግሞ ምን አንቺ እኮ ቀልቃላ አርወይኒ ብለን እንዳታዩ ችግር የለም። እና የእውነት ያለውን ነው የምታወሪልኝ። ተያዋ ችግር የለም። ቀልቃላ ነገር ናት እውነት። ከዛ ሩትን አይደለሁም ሴሊዮም ደግሞ እኔ ጋር ነበረችም ልትጽፍ እዛ ፊት ለፊት ሄዳ ነበር። አይ ስለማይታያት ከዛ ጫፍ ሄዳ ነበርና አይተታለሽ ለካ ተገጣጥሟል። ወይኔ ትሸራራ ስትል እኔ እቺ ጮሃለች ጉያል ማለች መሀል ላይ ናት። እናቴ ትሙት እግዚአብሔር ብላ ከዛ አስተማሪውም ደግሞ በቃ ዝም በሉ ነው ምን አለ። አልጻፋትም እሷ ሩትን አልጻፋትም። እስማ እዛ እነሱ ተጽፈው ሄዶ አበዱ። አንዷ ደግሞ በጣም ብዙ ጊዜ ወላጅ አመት ተብላለች ሰመር። ከዛ በጣም ተናደደች። ሴሎ ማለት ማለት አይ ማለት ያልጮሁትም ሲያስወጣ እሷን ማስወጣት ከሆነ ብዬ ነው ለመሆን እነሱን እኮ ተጠመደችው ነው እንጂ ያልጮሁ ምናምን ነገር አለ። ከዛ ሰመር ደግሞ እናቷ ሁለተኛ ወላጅ ካመጣሽ ገደልኩሽ ትላታለች። ቁጭ ብላ ስታለቅስ ሲከራከሩ በእምነት ደግሞ ሰቀታለች ግትር ናት። ከዛ ሲከራከሩ በጣም ደረቀ ሲከራከሩ ከተቻለ ጋር ከዛ ምን ቢልሽ ጥሩ ነው። ከዛኛ ደግሞ ወይኔ ተመስገን ሀሳባቸውን አላወቀ። ሀሳባቸውን ቢያውቅማ እሱ ተአስተማሪ እሷ ላይ ማሽሞጣጣቸው ነው የመሰለው። ከዛ ወይኔ እንኳን ማላወቀስ እኔ ባለ ትዳር ነኝ። ከዛ ደግሞ ልጆች አሉኝ። ማን ነው የሚለው? እንዴት ነው ማን ነው የሚለው? አስተማሪ ምን አልገባኝ። ምን ማለት ነው? ይኸውልሽ ተማሪ አሽሞጠጠው አብሮ በማራታቸው ነው። ገባኝ። ከዛ ወይኔ ሲያስጠሉና እኔና ሰው ወይኔ ሲያስጠላ ይባል እኮ እንደዚህ ነው ማለት። ከዛ ምንድነው ወይኔ ግን ሀሳባቸውን አለማወቁ እሷ ላይ ማሽሞጠጥ ነው የመሰለው እና ሀሳባቸውን አለማወቁ አንድ ነገር ነው። ወይኔ ገላቸው ነገር ነው ተባባለ። ሳለከው ሰው ቁጥር ደግሞ ምንድነው እኔ ባለ ትዳር ነኝ አንድ ልጅ አለ የልጅ አባት ነው። እንዴት ነው የምታስቡት? ደግሞ ከእናንተ እድሜ አይጠበቅም። እውነቱን ነው እግዚአብሔርን እውነቱን ነው። በጣም ይደብራል እንዴ! ይሄ በጣም ከዲሲፕሊን በጣም እግዚአብሔርን ክፍላችንን ሊያሰድቡ ሩት እኮ ናት። አንቺ መናገር ነበረብሽ። አንቺ አትናገሪ። እግዚአብሔር ከታች እሷ ናት አልቻለዋትም። ስለ እውነት እኮ መቆም ነው። ጀመር ምንም አላየሁም። ያልጮሁት ምንም ያላጠፉት ከሚወጡ አንቺ አይተሽ ለምን ዝም ትያለሽ? ይሄ እኮ ግዴታሽ ነው። ሰብአዊነት ነው ይሄ ማርያምን። አይ የምሬ ነው ነበር ግን አላገኘሁትም። ወርብ ነበረ ወት እሺ። ከዛ በቃ ወላጅ አምጡ ተባሉ። እንትና ወላጅ ሳይሆን አልተጠሩ። ከፈተና በኋላ ተባለ። ከፈተና በኋላ ተመጡና እንትን አለ እንትን መጀመሪያ ይነበብልን አይደለ? በየሴሚስተሩ ምን ይባላል? ህገ መንግስት አይደለ? ምንድነው ህግ ይነበብልን አይደለ? ሲነበብልን ከሁለት ሳምንት እስከ 3 ሳምንት ያስቀጣል። አስተማሪ ላይ ማሽሟጠጥ እውነታቸው እሱ ብቻ ከሁለት ሳምንት መቀጣት ብቻ አይደለም፣ ከትምህርት ቤት ማባረር አለባችሁ እንዴ! እያስተማራችሁ አስተማሪው በራሱ አስተማሪ ብቻ አይደለም፣ ተማሪም በራሱ የራሱ ክብር አለው። ሁሉም የየራሱ ክብር አለው። ወይ ፈጣሪ ተበላሽታችኋል። ሲዘመን ላይ ደርሰናል። ደግሞ አስተማሪ ደባልቅሻል። ደስ አይል። እሱ ምን አይነት እርስ በርስ ማውጣት ነው። በቃ እኮ ለዛ እኮ ነው የሚነገርኩሽ ያልኩሽ እኮ ለዛ ነው። ፈጣሪ አንቺ ግን እንደዚህ አይነት ቦታ ላይ ምንም እንዳትገኝ አደራሽ፣ እንዳትደባለቂ። አይደለም እንደዚህ ነሽ አያልኩሽ እኮ አይደለም፣ ግን ቢያንስ አጠገባቸው ከሆንሽ እኮ አንዳንዴ እኮ ይወድ ያጠፋኝ ያላጠፋ ነው። በቃ እኔም እንደዚህ ማሰባቸው መቅጣት ምናምን ነገር ሳይሆን ማሰባቸው ራሱ ሲደባልቁሽ ነው ይደብራል። አላወቁ ማነሱ እርስ በርስሽ ነው ማውጣት ያለብሽ። ማታውጪ ከሆነ ሁልሽንም ነው የሚቀጣው። እውነት ትክክል ነው ይሄ። ወይ ፈጣሪ ውሃ ደፋችሁ ተብለው 2 ቀን ተቀጥቷል። እሱ ነግሬሻለሁ።
እነሱ ዋደፍቶ ለቀን ከተቀጡ እነኚህ ማሰብ ወርቅ እኔ ይቅርታ አድርጉልኝና እንደዛ ነው። እና እናንተስ ምን ትላላችሁ? አስተያየት ካቶሊክ ትምህርት ቤት እንደዚህ ዲሲፕሊን ትምህርት ቤት ተብሎ እንደዚህ አይነት ህግ አለ እንዴ? እውነት መቅጣት በደንብ መጠን ጆሮ ማስያዝ ነው። እኛ ድሮ በልጅነታችን ጆሮ ይዘን ጆሮ መያዝ ይዘሽ ታውቂያለሽ ማሚ? በኢየሱስ ስም ጆሮ መያዝ በስመ አብ መንበርከክ ይሻላል። በዚህ ተንበርክከን እኮ እንደዚህ ከዛ ቶሎ በይ ከዛ እንዲህ ትያለሽ ወድሽ ከዛ ደክሞ እጅሽ ነው የሚደክመው። እንደዚህ ካልሽ አለቃልሽ በዱዳ በጎማ ወይኔ ጎማው እኔ ነግሬሻለሁ። ሪሃና የምትባል አለቃ ነበር። ሪሃና የምትባል አለቃ እኔ መቼም አልረሳውም። ድሮ ኤሌመንተሪ ስማር አለቃ ናት ስመኝና ሪሃና ነበር። ስመኝ ትሻለች። ሪሃና የምትባል ከባድ ሰው እና እንደዚህ ተቀምጠን እንደዚህ ማለት አንችልም። አስተማሪ ከሌለ እንደዚህ ማለት አንችልም። ያው ልጅነትም ነው መሰለኝ ሲያስጠላ። አይ የድሮ ግን እውነት በጣም ነው የሚያስጠላ። መቼም አልረሳውም። እስካሁን ኦፕራሲዮን የተደረግኩ ነው የሚመስለው። በጎማ እዚህ ጋር እንዴት እንደሸለጠች ከዛ ከሸለጠችኝ በኋላ እሺ ቢያንስ ባሻው እኮ ጥሩ ማሸት አይቻልም። ካሸን አለቀልን በቃ። ላስተማሪ ስም ጽፋት እኮ ምና በቃ ልጅ እኮ መብቱን ያስከብራል። ድሮኛ እናቴ ምንም አልያውቅም እና የድለት አረገችኝና ከዛ አስታውሳለሁ ልጅ እንደዚህ ይላለው እስቲ ወንድ ነሽ እንደገና ተጨምርሽ እንዲህ ማለት የለብሽ ያምሻል እኮ ከዛ ቀጥ ወይኔ መቼም አልረሳውም። እግዚአብሔርን ህሊና ላይ ተጽፎ ተቀምጧል። የት እንዳለው 07 ቀበሌ ወደ ኮልፌስ 07 ቀበሌ አካባቢ ነሽ እንዳትረሺ። እኔ ለምለም ክፍል ይባላለሁ። በጣም ቂም ይዤብሻለሁ በልጅነቱ አለቃውን መቼም አልረሳውም። እግዚአብሔርን መቼም በእናንተ ጊዜ እናቴ እንደዚህ የለም። እናቴ ወላጅ ፈጦ ይሄዳል እንጂ አናስወጣም። እኔ አሁን አለቃ እያለሁ አላስወጣም ተማሪ እንደዛ ነው መሆንም ያለበት። ድሮኛ እስክሪፕቶ እዚህ ስር ከተሽ በቃ ደስ አስተማሪም ጨካኝ ተማሪም አለቃም ጨካኝ እንዴ እስክሪፕቶ ስትይ ማለት ነው። እስክሪፕቶችኛ ግን እሷም ይሄ በሱ አይደለም። እንደው በእስክሪፕቶ እንደዚህ አድርገኝ ነው አስጠኛችን ነበርሽ እንዛ ያክፍል ነው አራት ነው 3 ያክፍል ይላል እንዴ እንደሚቆጨኝ እስካሁን አለሽ ልጅቷ። እና ባለፈው ብዬ ሂጂ ባንቃት ደስ ይለኛል። ግን ምን ላድርግ ታዲያ? ያኔ ፈሪ ነበርሽ። አሁን ቢሆን ልጅነራ ምን እናቀንጂ ይሄና እሷ ናት ያደረገች እንዴ? አይ እሷ ይሄ እስክሪፕቶ ሲጽፍ እንደዚህ በዚህ ነው ማስደገፍ እና የሁሉም ሰው እንዴት እንደምናደድ ሁሌ ነው በቃ ቲዩ ነው ማረሳት። እሷ ልጅ እግዚአብሔርን ደግሞ አስጠላሽ። መብትሽንማ አስከብሪ። ይደብራል። የድሮ እንትን በጣም ይደብራል። ምንም መብት የለሽም። መብትሽ ግዴታሽ ነው እንጂ መብትሽ አይጠበቅም አይደል? እናንተ ምን ትላላችሁ? የድሮ ህግ በጣም ያስጠላል። አሁን እናቴ ወላጅ ትዝ ይልሻል አይከን ስትማሪ የሆነ መታሽ ይሁን ምን አርጋሽው እዚህ ጋር ቀላብዬ አንከርካሪ ክፍል እንደተለቀቅሽ ይዤላት እንጂ ታጥሚያር ብለት ነበር ትዝ ይለኛል ብዬ ግን መታሽ ነው ወይስ ምን? እንዴት መታሽ? በጎማ መታኝ ትዝ ይለኛል። አውርተን ከጠገብ ካሉልጅ ጋር አወራን ቁጭ ብለና ከዛ ሰውነትሽ ደግሞ ትንሽ ነገር ይይዛል ያንቺ እንጂ ብዙ ተመተሽ አይደለም። አይ አንዴ ነው በጎማ ገላዋን ላጥባት ልጅ ናት። ገላዋን ላጥባት እንዳስቀመጥኳት ከዛ ሳይው በጎማ መታች። እንደገና ከናረፋዋ አልብሼ ይዣት ሄጄ በሱ ያልተሰበሰበ አስተማሪ ያልወጣ ዳይሬክተር የለም። ዲያንቺ እኮ በጠበጥኩት ትምህርት ቤቱን መቢቲን እንዴ የድሮ በኔ ተወጣሁት በአሁን መደገም የለበትም። በኔ ይበቃል። አንድ ጎማ ነው እኮ በአንድ ጎማ አረጋግጥ አስታርገኝ ቀይ አይደለ እንትኔ ሰውነቴ ሄዶ ቁጭ አለ ሰንበሩ። እና አሁን ቡና ብናፈላ ምን ይመስልሻል? ቡናችን ፈልቷል። ነው ቡና ጠጡ። ቡናን ጠጣ። ቡናችን ይኸው ነጥጭ የቡና ጎረቤቴ ልጄ ነው። ቡና ጠጪ ማማ ነው። ቡና ጠጡ ነው ኖር በግዜር እማማ መጥ ድሮ እንደዚህ ነበር። ቃቃ ስንጫወት ቡና ስንጠራራ ነው አንድ ቤት ውስጥ እዛ ጋር የኔ ቤት እዛ ጋር የስንቴ እዚህ ጋር የማን እዛ ጋር የጋዴ ያለ ነበር። አይከብድም ማማ በእናታችሁ እና ነው ቡና እንጠጣ። ማነው ቆንጆ? እስቲ በእናታችሁ የሆነስ ነገሩን እስቲ ማነው ቆንጆ? እውነቴን እኮ ነው። ማነው ቆንጆ? ከኔማ አትበልጪም እንዴ? ሆሮ ጉድ ነው ሀገር ያወቀው ታይ እና ቡና እየፈላን ነው። ቡና ልንጠጣ ነው። ቡና ጠጡ ነው። ቡና ጠጡ። እንወዳችኋለን።
ቀኛው ቡናችን ጠጣ አውቄ ነው እንጂ ትንሽ ጎረቤት ጠጣል። ጎረቤት ሳይሆን እናቴ ግቢ ውስጥ አንድ ላይ እኔ ሰርቪስ እሷ ትልቁ ቤት በቃ እንደዚህ እህትማሞች ነን ተሰብስበን የምንኖረው እና ቡና ልጠራቸው ነው። እናንተ እወዳችኋለሁ። ሰብስክራይብ አድርጉን ለእናታችሁ ውዶች። ሁለቷ ሰብስክራይብ አድጋ ትልቅ ብዙ አድርጉልን። ሁለት አለችን። በስማም ተመስገን በጣም ሀብታም ነን እና አድርጉልን ሰብስክራይብ ላይክ አድርጉልን። እንወዳችኋለን። በቃ ምንም የሚያስደስት ብዙ ነገር እንደማንሰራ አስተማሪም የሆነ ነገር እንደማንሰራ አውቃለሁ። ግን በቃ ባለን ነገር ይኸው እኛም እንደ ሰዎቹ እስቲ እንደ ሰውኛ ምን ብለን ወተናል ጀምረናል እና እናንተ ማበረታቱን ሰብስክራይብ አድርጉን፣ ላይክ አድርጉልን። እንወዳችኋለን። ለሌላ ጊዜ በአሪፍ ደግሞ ምን ይታወቃል እናቅና እየለመድን ስንመጣ እኛ ደግሞ አሪፍ ደግሞ ቪዲዮ ይዘንላችሁ እንቀርባለን። እስከዛው ድረስ እንወዳችኋለን። ባይ ቻው።